ለምንድን ነው ከህዝብ ጋር የምንነካከው? አልነበር አልነካከም። የሆን ማኛ ነኝ የረገጥከኝ ከዚህ ነቅለው ወደዚህ ያመጡልህን ጨጉር ከዚህ ነቄ ደግሞ ወደ ነበረበት መልስልሃለሁ፣ አሳይሃለሁ። ቆይ ማርያም ቆይ ብቻ ባይ ዘ ወይ ጋይስ አንዳንድ ጊዜ እኮ ይገርመኛል። በቃ ማርያምን ባይ ዘ ወይ ለመጀመሪያ ጊዜ ወንድ ስትሳደብ ዮኒ ማኛ እኔ ብቻ ታውቃለህ። ይሄንና ወንድ ተሳድበህ አታውቅም። 24 hours ከሴቶች ጋር ነው የምትሳደበው። 24 hours ከሴቶች ጋር ነው የምትሳደበው የምትራገጠው። the first time ከኔ ጋር ስትሳደብ ከወንድ ጋር ማለት ነው። ከወንድ ጋር ተሳድበህ አታውቅም። እኔ ደግሞ አጮልሃለሁ እንዴ። አንዳንድ ጊዜ ላይ ትንሽ ነካ ነካ ላድርግላችሁ ብዬ ነው እንጂ በኋላ እንትን በዛ ነው የምሄድባቸው። በደንብ አድርጌ ለሚቀጥለውም እንዲያዩት ማለት ነው፣ እንዲያንገበግባቸው በዛ በዩቱብ አድርጌ በደንብ አድርጌ ነው የሚሸቅልላቸው። እናንተ ጂጂግ ምናሽ ዩቱብ ምናምን ይሄድባችኋለሁ። ያ እንዴ ልጄን እንደዚህ ከአንቺ የበለጠ አልነበረ እንደዚህ ሶሻል ሚዲያ ላይ አልነበረም እኮ ብሮ ማለት ጂጂኪያ ብሮ አንቺን እንትን ያሳለፋቸው ልጅ በጣም እኔም ወዳቸው ፍቅረኛሞች ሶሻል ሚዲያ ላይ ቢኖሩ አንድ ፋኒና ልጇ ጂጂኪያ በጣም ነው ማደንቃቸው። ማርያም ላይ ኮንቴክታቸው ምናምን ሁሉ ነገራቸው ደስ ይልኛል ማርያምን። እና ቪዲዮ ቲክታክ ደግሞ ከመቼ ቅድም ያወጣሁት ነው። ዩቱብ ግን ጊዜ ስላላገኘው ምንም ኮንቴክት አልነበረኝም። በዚህም ልመጣ አላሰብኩ ነበር እና ስ ላይክ ፋን የሆኑ ነገሮችን ለማሳቅ ምናምን ነገር ያሰብኩት እንደዛ አይነት ነገሮችን ለማምጣት ነው ያሰብኩት ነበር። ሰው በማይሆን ቦታ አስገብታቸው ይሆናል። እኔ ደግሞ እረግጣቸዋለሁ አንድ በአንድ ያረኩኝ ማለት ነው። በተለይ አንቺ በቀን ኩንታል ጤፍ እያፈጨሽ የምትበዩ ሴትዮ 24 hours ከመኪናና ከቤት ማትወጪ ወይት የእናንተ ባሎቻችን በስነ ስርዓት አድርጋችሁ ስላልጠበቃችሁ ስለፈታችሁ የሀበሻ ባል አንድ አይነት ማለት አይደለም እንዴ። እኔን በድሮኛል እና በቃ አንቺንም ነገ ይበድሻል፣ ነገ አውጥቶ ይጥልሻል ምናምን ባሎቻችን ስነ ስርዓት አድርጋችሁ ስለማት ጂጂ ልክፅሕፍ ከዘለኸኝ ወዳእታ ጊዜ ሓንቲ ኮሚቴ ከይፅሕፈ ብዛ ገዛ እዚያ ወላይቲ ብሉክ ከዝሰናብተኪ ቁርማን መርፊ ትግራዋይ ዝክንሰይ ከርዳፍ እና ባሎቻችን ስነ ስርዓት አድርጋችሁ ስላለያዛችሁ ነው። እየተመዛም እዚህም ስትንዘላዘሉ 24 hours ዩቱብ ላይ ትውላላችሁ፣ 24 hours ቲክታክ ላይ ትውላላችሁ። አትሰሩ። ቤቱ እንደመጣው ቆሽሾ ይጠበቃቸዋል። ምግብ ሳትሰሩ እዚህ ስልክ ላይ እንደዚህ ተለጥፋችሁ ዋላችሁ። እንዴት አድርጎ እንባል ከእናንተ ጋር የሚኖሩ ባሎቻችን በስነ ስርዓት አድርጋችሁ ጠብቋ። የሀበሻ ባል እንደዚህ ነው ያደረገኝ፣ የሀበሻ ባል እኔን ጥሎኝ በማታ ወጣ፣ በማታ ገባ፣ በማታ ሄድሽና በማታ ነው የሚያባርርሽና አፍሽ 5 ሜትር ከፍተሽ እየተሳደብሽና አንቺን ማን ሰብስቦ ሊያኖርሽ ነው እንዴ? በማታ ከሄድሽ አፍሽን ከፍተሽ በማታ ያባርርሻል። እና ሌላ ምን ልታመጪ ነው? ክብር ስለማታውቂ እኮ ነው። ባሌዋ ሸጊዋ አሁን በእኛ ሀገር ምን ይባላል? ማዕረይ ወለላይ ልጅቷ ደግሞ ጎይታዋ ምናምን እንደዚህ ብለሽ አቀባጥረሽ እስኪያዙ የሀበሻን ባል ፍንክቻ ይል 4 ሰዓት የሌሊት በዩሮፕ የሚገባ ከነበረ ማለት ነው ማርያምን 8 ሰዓት ነው የሚገባው። ባልሽን አንቺ ጠብቀሽ ስላላሽው የሀበሻን ባል ይህ የሀበሻ ባል መከራውን ያገኘው። እናቴ ደግሞ በቃ የሀበሻ ባል በቃ መከራ ነው ያገኘው። እዛም እዚህም ስትንዘላዘል ያገኛታል። ሌላውን በሌላ ትደርብበታለች፣ ያገኛታል፣ ይፈታታል። ከዛ በኋላ ሁሉም ወደ እሱ ነገር እንትን ታደርገዋለች። አብዛኛው ጊዜ የሀበሻ ባል መናገር አይወድም። ባል ስላቸው ላኪ የሀበሻ ወንድ ሰዎች በሙሉ እነዚህ ቡቱታም እነ ቴቴ እነ ሴጋው ከየት ምን አይነት ፍጥረት ከየት እንደመጡ አላቅም። ግን
እንደነዚህ አይነት ሀበሻ የለንም እኛ ብሮ። ሀበሻ ትዳሩን ይወዳል፣ ሚስቱን ይወዳል፣ ሀገሩን ይወዳል። ባይደ ወይ ለማንም እኔ ወደ እናንተ ስመጣ እንደዚህ እንደዚህ ብዬ አልመጣሁም። ከነ ባንዴራ የመጣሁት አጋሚ አትገባም፣ የህወሓት ሰውን አታገባም፣ ትግሬን አታገባም። ነጭ ክፋልን ይብታድር ያለው ንታጭም ሰው ነው። ተሳሳትኩኝ እንዲሁ ግን ተሳሳትኩ ምትል ተሳሳትኩ በሉ ተሳሳትኩኝ። ቤት ላይ ሆነ ጆሮዋን ስለምታደን ቁራጥ መሰለኝ። አሮጌ መኪና ገዝታ መኪና ውስጥ ሂደህ ተናገር ያለች በጥፊ አጮላ የላከችው ወደ መኪና። ለጥቅምህ ብለህ ነው እንጂ ለህዝብ አስበህ አይደለም። 24 ሃውርስ እያወራህ ያለኸውም ለራስህ ጥቅም ነው፣ ለሰው ጥቅም አይደለም። እኔማ እንዳንተ አማራዎች እንደዚህ ለምን ከእንትን አትሆንም? እንደዚህ እነሱ እኮ እንደዚህ አልም ማርያምን አልም። አንድ ትግራዋይ እነዚህ ናቸው እንደዚህ ተዋቸው የሚል የለም። አይሉም ደግሞ አውቃለሁ ህዝቤን በደንብ አድርጌ ማለት ነው። አሁንም ደግሞ ትግራዋይ ከጎን ይሁን አልልም። ገባ ብቻ ያን ለጠልጥላለ እንዲህ እየገባ ቁርስ በላ አድርጌ ይህን እዚህ ያደርስልሃለሁ። ቀስ እያሉን ጸጉርን ወደዚህ መልስልሃለሁ። ከጭገር ያወጣሁትን ጸጉር ደግሞ እንደገና ወደ ጭገር እንዲመለስ ነው ማድረግ ነው። ገባ ከየትን ከመንጋቂትን ፈጥፍጠው ይሁን ከዚህ እንትን ፈጥፍጠው ያወጡልን ጸጉር ፊንፊን እያደረገ እኛን እዚህ አታሽቋል ጀዝባ ምን ሰርቶ ሊያበላት ነው? የ20 ዓመት ወጠጤ ምናምን አንተ በ15 ዓመት ነው በ20 ዓመት ፍቅረኛ ስለያዝክ እምቢ ስላለች አኳሁንህን አይታ ማትሆናት ማትወጃ ስለሆነ ስላባረረች የሀበሻን ሚስት ሰው እንደዚህ ስለሆነች እንደዚህ መሆን የለባትም ማለት የለበትም። መስራት ነበረብን አይደለም? በ20 ዓመታችን እኛ እኮ ልንሰራ ልንለወጥ ኢንኬዝ ሌላ ኬዝ ይኖረናል። ሶኬ ችግር የለውም ግን ልንሰራ ልንለወጥ መሰለኝ በ15 ዓመታችን በ14 ዓመታችን በ16 ዓመታችን የወጣ ነው ስደት። እናንተ 24 ሃውርስ መኪና ላይ ተቀምጬ እንዳልውል መኪና ላይ ተቀምጬ ስለ ሴት እንዳላወራ ስለ ሀገር ስለ ህዝብ እንዳላጣላ ሃይማኖት ከሃይማኖት እንዳላፋጭ እንዳላጋጭ መሰለኝ 24 ሃውርስ እየተማርኩኝ ያሉት። ገባ ይሄ ለራሴ ሳምንት ቫኩም ስላለውን እየመለስኩልህ ያሉት ጊዜው መሄድ እምቢ ስላለኝ ነው እንጂ አንተን ሰው ብዬ ማናገርም ሰው አልነበረም። ትግራዋይ ጀግና ህዝብ ነው ምናምን ብሎ ኮሜንት ጽፈውልህ ደግሞ አይቻልህ ምን እንዳለ። ለዛ ነው ክራንች ምናምን ሳትዋጋ በክራንች እየሄድክ አይደል? እንዴት ወይም ፍራ ውስጥ ቁጭ ብለህ ነው ጥሩ። ይህም እኮ ክራንች እየሄድክ ነው። ሳትዋጋ በክራንች እየሄድክ ነው። ሀገር አታድን አንተ፣ ሚስት አታድን፣ ቂጥህ አታድን፣ ጨጉርህን አታድን። ምን ታድናለህ አንተ? ምን ትጠቅማለህ ለዚህ ዓለም፣ ለዚህ ህዝብ፣ ለዚህ ሀገር ምንድን ነው የምትጠቅመው አንተ? ለዚህ ሀገር ምን ጥቅምህ ምንድን ነው? ሳትዋጋ በክሬንች እየሄድክ ነው። ቂጥህን ማዳን አትችልም። አንድ ሰው እኮ አፉን ሙሉ ሆነ መናገር ሲፈልግ ጀግና መሆን አለበት። ትዳሩን፣ ሚስቱን፣ ቤተሰቦቹን፣ ልጁን ቀጥ አድርጎ መያዝ አለበት። አንዳንድ ጊዜ እንደዛ አይነት ሲሆን አሁን ይሄ ጀግና ባል ነው ይባላል። ገባ? አንተ ግን እንደዚህ ያደረገች አልፈልግም ይላሽ ነበር ምናምን። እኔ ልንገርህ ትናንትናውም ልንገርህ እንጂ በደንብ አድርጌ መልስልህ ነበር። ማርያምን መልሰ የተሀብቱ ብሎም ተጋሩ ዕረፍ ሱቅ ስለንብሎም ዘለና ናብርስና ክደ ይውደል የሚለው እና አተየት ላይ ነበርኩ ረሳሁት። ማርያም አንድ ሰው ግን በቃ ከ3-4 ደቂቃ በኋላ ከረገጥኩ ይበቃዋለሁ። ከዛ በላይ ከሄድክ በጣም እንትን ነው
እንትን ነው ብሎ ላይክ ትንሽ በጣም ነው የሚያስጠላው። እና ጎ ወርክ አለ እንትና ላግዝህ ብሮ እና ባይ ዘ ዌይ ተው ከልጆች ጋር እንትን አትበል።